ሶስት ወሳኝ ነጥቦች ማንኛውም ሰው ቤት ከመግዛቱ በፊት መመልከት ያለባቸው። አንደኛ፣ ቦታው። ቤቱ የሚገኝበት ቦታ ለስራ፣ ለትምህርት ቤት እንዲሁም ለገበያ ምን ያህል ቅርብ ነው የሚለውን ማረጋገጥ ይኖርብናል። ሁለተኛ፣ የወደፊት እድገቱ። አሁን በምንገዛበት ዋጋ ሳይሆን ለወደፊት ከ3 እና ከ5 ዓመት በኋላ ዋጋው ምን ያህል ይጨምራል የሚለውን ማነጻጸር ይኖርብናል። ሶስተኛ፣ አሁናዊ የገበያ ዋጋው። በቦታው ላይ በአማካይ ምን ያህል እየተሸጠ እንደሆነ አይተን ትክክለኛነቱን ማረጋገጥ ይገባናል። ለምሳሌ እጄ ላይ ያለውን ፕሮጀክት ብንመለከት ቡልጋሪያ አፍሪካ ህብረት አካባቢ የሚገኝ ስትራቴጂክ ቦታ ነው። ቦታው በጣም ፍላጎት የበዛበትና ለወደፊቱ ዋጋው ሊጨምር እንደሚችል ማሳያ ነው። በአሁኑ ሰዓት እድገቱ 40% የደረሰ ሲሆን ዋጋው በካሬ 89266 ነው። በተመሳሳይ ቦታ ሌሎች ፕሮጀክቶች ከ115000 እስከ 120000 ብር እየጠየቁ ይገኛሉ። እንዲሁም ይህ ዋጋ ለትንሽ ቤቶች ሲሆን በቅርቡ ወደ 95000 ብር ያድጋሉ። ሁሌም ቢሆን ዋጋውን ብቻ ሳይሆን የምትወስኑት ውሳኔ ትክክለኛነቱን ማረጋገጥ። ስለዚህ ፕሮጀክት ዝርዝር መረጃ ወይም ደግሞ ሳይቱን በአካል መጎብኘት ከፈለጋችሁ አሁኑኑ ኢንቦክስ ያድርጉልኝ።